ምንድነው? የምትረብሽኝ ሴት ነሽ በአካል መታይ ሰጠች። ተልከስክሷል። አረድሜን ልጅቷ ከሞት ነው የተረፍኩት። ጉዳይ አለኝ አልኩሽ። እውነቱን ልንገርሽ አይደል? ሽማግሌዎቹ ከዚህና እሁድ አያልፉ። ማንሾላላና መጅሩ ወይ እኔ እናቴ ጠፍታለች ማለት ምን ማለት ነው? ለማንኛውም ስልክ ቁጥርን ትሰጠናል? ምን ሆነ ነው ደግሞ አይኑ ያዘለው? ህፃን ልጅ ሳለኔ ትዝ ትለኛለች። አለሜ ዶክተር ኮከብ ልታገባ እንደሆነ ሰምታ? ምን ራሄልን ነው ደውላልኛለች። ሰላም ነኝ አታስቡ አለች። እሺ አባትሽ ለምንድን ነው የሚፈልጉኝ? ሌባ አይመስልህን? ያል ምን አስጨነቀ? ለባለቤቴ ነገርከው? አልነገርኩትም። እሺም እንዳንቺ ልሸጦ ብር ከመቁጠር ሳይሻል አይቀርም። ማን የሸጠው አንተው? መውለድ የሚፈልገው ከባለቤቴ እንጂ ካንተ አይደለም። ጨዋታውን ቀይረው እንዴ? በቃ ጨዋታው ይቀርልሻል። አንቺ አናግራ ምን ብለሻት ነው እኔን ማናገር ያልፈለገችበት ምክንያት? እኔ እንግዲህ ጠንቋይ አልቀለበም ማየ። በሷ ብሶ ደግሞ ስልኳን ማጥፋቷ እንግዲህ ስራ ቢበዛባት ይሆናል። ነገር ቢኖር ነው። አንቺ ግን ምን ብለሻታል? ምን ብለሻታል? እማዬ እንግዲህ ለኔ የማይመለሱ ከሆነ ውልቅ ብዬ ሀገሬ ነው የምገባለሁ። ሀገሬ? አወድ የምን ማስፈራራት ነው? እኔ ለራሴ ስንት የሚንጫጫብኝ ነገር እያለ ሌላ ነገር ልጨምር? እኔ እንደውም የሁዱን ጉዳይ ብዬ ነው። የቱን ጉዳይ? የሽማግሌዎቹን። ምንም ጉዳይ የለም። እኔም አጎቷም ልንገኝ አንችልም። እኔ ስላጎትየው ምንም መላቅ። እርሶ ግን በቀደም ለታ ስታወሩ ሰምቻለሁ። ቁርሷን ጥላ ሄደ ይቀን። እማዬ እንግዲህ እርሶ ካልቻሉ እኔ ጉዳዩን እፈጽማለሁ። የቱን ጉዳይ? ለነገሩ እነሱ ወደጅ የጨረሱትን ጉዳይ ፈቅደናል ማለት ያቅተኛል። እንደው አንድ ሁለት ሽማግሌ ተጨምርልኝ ለኔ በቂ ነው። ሽማግሌዎቹን እንዲያነጋግሩ አጃቢ ማዘጋጅታለች ማለት ነው። እንተያያታለን። አይ እንግዲህ ይሄ እንኳን እኔን አይመለከታል። እንደው እኔ እርሶን መቆሚያና መነሻ ልሰልል አይደለም የመጣሁት። እሱ ይገባኛል። ብዙ አሰብ ካወጣሁ አወረድኩት። እርሶም አስበውበት እንዳልሆነ ይገባኛል። አስቤበት ነው የሰንበት ውሳኔውን ያሳለፍኩት። ጨክነው አንተ በሰው ልጅ ጤና ላይ ጨከንከው እያለ እኔ በአንተ የሥራ መታገድ መጨከን ምን ይገርማል? ደግሞ ይሄን የማደርገው ለህሊናዬ ስል ነው። እቺ ፕሮፌሰር እርሶም መናገር ድፍረት አይሆንብኝና
አንዳንድ ጊዜ ህሊናና መመሪያ ይለያዩ የለም እና ለዚህም ነው እኔም በመመሪያው መሰረት ልሰናበት አይገባም ያልኩት። ከመመሪያው ይልቅ የዲሲፕሊን ኮሚቴው እርምጃውን የወሰደውን ያጸደቁት። ትክክል። መቼም አሁን የተናገሩት ነገር ፕሮፌሰር መሬት ጠብ አይልም። ስለዚህም ነው በመመሪያው መሰረት ልሰናበት አይገባኝም ብዬ ክስ የመሰረትኩት። ክስ? አዎ ክስ። ምን ላድርግ ፕሮፌሰር? እንደ እናት ያሳደገኝን መስሪያ ቤት መክሰስ ባይሆንልኝም ልጆቼስ ፕሮፌሰር ልጆቼስ እና ከስሻለሁ። ፕሮፌሰር አላወቁም እንዴ? ግልባጭ አልደረሰዎትም? ከስሽ መልካም። አቤት እመትማኝ እና እስቲ ቡና አልጠጣም አለ። ምን ነው እንግዲህ ቸኩላል መሰለኝ። እስቲ ለስላሳ ግጅለትና ነኝ ይሻላል እማዬ። እሺ ነይ እንጂ በዚህ ሂጂ። አይ ሰው ላይ ጣላ ችግር የለው። ነይማ ነይ በዚህ። እሺ እማዬ። እሺ የጣልሽው ነገር ካለ እኔ እልሻለሁ። እሺ እማዬ። እሺ እኔ የምልህ ለምን አትሰማም? ወጪህን እኔ እሸፍንልሃለሁ። አይታለ ስጋቱ አልገባሽም ማለት ነው። እንኳን እዛ ለዘላለም ኖሮ ቀርቶ ተሸፋፍኝ እንኳን ዘለ መሄድ አልቻልኩም እኮ ነው የምልሽ። መጠየቅም አልቻልኩም። የምልህን ብትሰማ ጥሩ ነው። ጸባይን አይቼ ደግሞ ምን የመሰለ ሸጋ ጸባይ ያላት ልጅ ነው ምድርልህ። ለኔ? አዋ ምን ነው? ለነገሩማ በልቤ ያጨውልህ ልጅ አለች። ግን የምልህን የምትሰማ ከሆነ ለምን ማን ያጨሽልኝ? ቃሌን የምትፈጽም ከሆነ ምን የመሰለ ጸባይ ያላት ልጅ መልካምን እድርልሃለሁ። ቋውን እቺ አንቺ ሱቅ ሰደድሻት? አዎ አረቴ ዋግ እንደዚህ ሽብላ እንደዚህ ጃጅ ሽማግሌ ታገባልሻለች እንዴ? ባትበልጥህ ነው እንደ ቆቅ መባረሩ እንግልቱ ጎርቶህ ነው እንጂ እኮ እንዴ ልጅ እኮ ነህ። እሱስ ልክ ነሽ። እንግልቱስ ቀላል አይደለም። ግን አሁን ምን ሆንተኛለሽ? የሚሻዬ ባል እኮ ሽማግሌ ሊልክ ነው። ጎሽ ኧረ ቶሎ አፋጥን በይው። እዚህ ጋር ነው እንግዲህ ይኸውልህ፣ እኔ እናንተም አንስማማው እዚህ ጋር ነው። ምን ሆናል የጠፋችሁ? እኛም አልገባንም። ራሄል ጠፋለች እንዴ? የምታውቂው ነገር ካለ እንድትነግሪኝ ነበር። አይ ምንም አላውቅም። እዚህ የምትመጣ የቅርብ ጓደኛ ሲላት አላውቅም። እሺ በቃ የሰማሽው ነገር ካለ ትንገሪ። እሺ እሺ። ቅድም ያልኩሽ ቦታ ጋር ዳረስ ብዬ ልምጣ? እሺ ግን እንዳትቆይ። ኮኮ የት ልትወስዱኝ ነው? ሂሳብ እኮ ነው ልጄ። ጁስ ጋብዘኝ እንዳትዪ ብቻ። እትቀርልሃል። ግን ምን ሆነ ነው የጠፋኸው? አንድ ፕሮፌሰር ጠምዶ ይዞኛል። ቢሆንም ግን እረትቼው ወደ ስራዬ እንደምመለስ የእውነት አምላክ ነግሮኛል። እኔ ደግሞ አዲስ ወሬ ልነግርህ ነበር። ምን አይነት ወሬ? ራሄል ጠፍታ ቤተሰቦቿ ታምሷል። አትይኝም አልኩህ እኮ። ቺርስ አትይኝም እንዴ ታዲያ? ደመናውን ነው ከላይ ላይ የገፈፍሽልኝ እባክሽ። ወስኛለሁ። ምን ነው የወሰንሽው? ትዳሬን መፍታቱ። ሊሆን አይችልም። ከመፍታቴ በፊት ግን
የገዛ ኖሩን የሚመለከትበት ጊዜ ሰጠዋል። ራሴን በራሴ ስላከምኩ ውስጥ የመረጋጋት አለ። እመኝኝ ኮኪ፣ ቅልፍን ማጣው ለሱ እንጂ ለኔ አይደለም። በመጥቶ ሐሳብን ያልስማማው ባይሆን ችግሩን ለአባትሽ ንገሪያቸውና አቁሚ ኮኪ። አባይ ያደረገውን ነገር ከሰማ ባይኔ መጣ ብለው ጉዳዩን ወደ ከፋ ደረጃ ደርሰዋል። ለሱ ቅጣቱን በልኩ አዘጋጅቼለታለሁ። የልጆችን አባት እንድትቀጫው አልፈልግም። እሱን ስትቀጪው ህመሙ ልጆችንም ያማቸዋል። ይማርበታል ከገባው ማለት ነው። ለኔ ከዚህ ይልቅ ከቤት ያወጣው ምክንያት መርመረሽ ብታውቂ ይመርጣለሁ። በእናትሽ ኮኪ አቁሚልኝ። ከሰኝነት ውጪ ምንም አይነት ምክንያት የለውም እንዴ? አረ ማን እንዳገለብሽ ውድድ እኮ ነው ማረግ። ታዲያ እንዳገለብሽ ካንተ ጋር ከሆነ መሞትን አልፈራም። እኔ ከሞትኩኝ ድብን በል እያልሽ ነው? ኧረ እኔ እንደዛ ማለት አይደለም። አይ ገብቶኛል፣ ስቀልድ ነው። አሁን እኔን ካደረስከኝ በኋላ የት ነው የምትሄደው? ሆስፒታል። ሆስፒታል? ያ እህትሽ ሆስፒታል። ሆስፒታል ምን ትሰራለህ? ለአባዬ ለእግሩ የሚሆን ካልሲ ያለ እሱን ልቀበል። ከማን ነው የምትቀበለው? ከሲስተር ዜና። ከሲስተር ዜና? ወራጅ አለ። አውርደኝ፣ አውርደኝ። ወራጅ? አውርደኝ። ምንም ነው ኮኪ፣ ልክ አይደለሽም። አረ ሰላም ነኝ። ሁሉም ሽማግሌዎች ለእሑድ ጠዋት ተቀጥረዋል። ከሽማግሌዎቹ አንዱ ደግሞ ፕሮፌሰር ሙላ ናቸው። ጊዜ አግኝተውሻል? አዎ፣ ጊዜ ባይኖራቸውም ለኛ ሲሉ ቀጠሯቸውን ሰርዘው ነው የሚገኙት። አብያለሁ። ልክ አይደለሽም ኮኪ። ምንድነው? አረ ደህና ነኝ። ትንሽ ምሳችን ይብላ። ግን ነው እንሻል ጥላቻው ከፍ እያለብኝ መጣ። አልፈርድባትም። መከራዋን በላችኩ። እኔ አሁን ያለፈ ሂሳብ ለማወራረድ አይደለም አንተን የፈለኩ። የልጄ ቀጣይ ህይወት ሰላም እንዲሆን ስለምፈልግ ብቻ ነው። እውነት ብለዋል እማማ። ምን ላርግ? በመምጣቴ የቤተሰቡን ሰላም አደፈረስኩ እንዴ? እንደሱ አይደለም ልጄ። መምጣትህማ በአንድ በኩል ለቤተሰቡም ለታሪኬም እረፍት ነው። በአንድ በኩል ሲሉ አልገባኝም። ይኸውልህ አንድ ዶክተር ሽማግሌ ሊልክ ነው። ምን ነው? በስራ ተጋጭተው ነው? አይ ለጋብቻ ነው። ከዚህ በፊት ሽማግሌ ተልኮ በልጄ ምክንያት 2 ጊዜም ፈርሷል። እሺ፣ ታዲያ ምን ችግር ፈጠረ? ምንም ችግር አልገጠመም። ሚሻዬ የኔ ዕጣ እንዳይደርሳት ወደፊት ሰግቼ ነው። ማማ እስቲ ነገሩን ግልጽ አድርገው ይንገሩኝ። የሚሻዬ አባት ከኔ በፊት 2 ልጆች ነበሯቸው። 2ቱንም ግን እኔ ነኝ ያሳደግኳቸው። ግን አንደኛዋ እስካሁንም ድረስ በጥላቻ ነው የምታየኝ። መቼም በእንጀራ እናትና በእንጀራ ልጅ መካከል የሚኖረውን አንተ ታውቃለህ። እግዚአብሔር የመረቀው ጥሩ ልቦና ያለው ግን ከወለዱትም ልጅ በላይ ነው። እውነት ነው፣ ልክ ብለዋል። ምን መሰለህ፣ በአጭሩ ስጋቴ ይሄ ጋብቻ ወደፊት ከሰመረ የለታሪኬ በእንጀራ አባት ላይ መውደቁ አሳስቦኝ ነው።
አገር ላይ ቤት የለህም? ተከራይቼ ነው የምኖረው። አይ እንደሱ እኮ ማለት አይደለም። ትዳር የለህም ወይ ማለት ነው። ኢትስ ኮምፕሊኬትድ ማማ። ምን አልከኝ? አይ ማለቴ ነገሩ ትንሽ ወሰብሰብ ያለ ነው። ጊዜ ይፈልጋል ማብራራት። አይ መቼም ውሃ አጣጭ አይጠፋም ብዬ ነው። እርሱማ መች ይጠፋል ብለው ነው? እሱ አይጠፋም። አዎ እንግዲህ ጠፋም በል። እኔም አሁን ቆየሁኝ ልሂድ። እንደው ማማ የነገሩኝ ነገር በጣም አሳሳቢ ነው። እንደው መፍትሄው ምን ብለው ያስባሉ? እኔ እንጃ። መፍትሄው ግራ ቢገባኝ ነው አንተን የፈለኩ። መቼም አንዴ በደም ተዋህደን የለ መመካከሩ እኮ አይከፋም ብዬ ነው። ግን ማማ ደፈርከኝ አይበሉኝና አውቃለሁ ድፍረት እንደሆነ ግን መላ ይሆናል ብዬ ነው። ዶክተር ኮከብ ማግባት ትችላለች። ግን የሌላ ታሪክ ከኔ ጋር ብቻ ካንተ ጋር ምን? አይ ምንም ከኔ ጋር መሆን ስለማትችል ከእርሶ ጋር ብቻ ሆና እኔም የአባትነት ግዴታዬን እንደው በወጉ ወጣ ይሆን ብዬ ነው። እንደሱ እንኳን አይደለም የኔ ልጅ። እንደዛ መከራዋን በልታ ካሳደገቻት ልጅ ተነጥላ ከምትኖር ትዳሩ ጥንቅር ቢል ትመርጣለች። ታዲያ ምን ይሻላል? የሚሻለውን መላ አንተ ታውቃለህ። ሚሻንም ለመረዳት ቁጣዋን ቻል አድርገህ ቀረብ በላት። የእናትና አባት መግባባት ነው ለልጅ ሰላም የሚሆነው። ኮሚሽን አለሽ አልኩሽ። ታዲያም ደውዪው በተመሳሳይ ሰዓት ነው። ምናልባት ባላነሳው እንኳን ደጋግመሽ ሞክሪ። ታዲያ እንዳልኩሽ ነው የምትይው። ግን ምን ሆና ነው የጠፋችው? አልጠፋችም፣ እኛ ጋር ነች። አልገባኝም። ይሉሽ ምን መሰለሽ፣ እኛ ጋር ነች ያለችው አሉ። አሁንም አልገባሽም ማለት ይሉሽ እና አሁንም አልገባሽም ማለት ነው። ሄሎ ዶክተር ሳራ ነኝ። ዛሬ መገናኘት እንችላለን? እሺ። ካልሲዎቹ የታሉ? ለጊዜው ሁለቱን ትሰጣቸዋለህ። ቀሪውን ደግሞ ሰሞኑን ትመጣና ትወስዳለህ። አይ ሰሞኑን እንኳን ጊዜ ያለኝ አይመስለኝም። አንተ ካልተመቸው እኔ ይዤላቸው መምጣት ይችላል። አይ እንደዛ ከሆነ ወይ አንድ አፍታ መጥቼ ታቀብኛለሽ። ችግር አለ? አይ ኖ እኔ ሰላም ነኝ፣ ግን ትንሽ
ዛሬ ቀኑ አሪፍ አልነበረም ለዛ ነው። ቴዲ መቼም ስለኔ በደንብ የምታውቅ ይመስለኛል። እንኳን አይነ ነግሮኝ ይቅርና ልብ ትር ሲል ነገር በደንብ ነው የሚገባኝ። ማለት አልገባኝም። ለምንድን ነው እንዳልመጣ ይፈልከው? ጋሽ ትኩ አትምጣሉ? ዜና ምን ሆነሻል? እሱማ በጣም ነው የሚወድሽ። ታዲያ ማን ነው የሚጠላኝ? ትርሲት ነች አይደል? ገብቶኛል። መጀመሪያ ያየችን ቀን እንዳልወደደችኝ አውቄያለሁ። ይኸውልሽ ዜና ማለት አንዳንድ ግልጽ ያልሆነሽ ማለት እኔ ግልጽ ያላረኩልሽ ነገሮች አሉ። ምንም ነገር የለም። የዛን ሌሊት ከውልደት እስከ እድገት እስከ ነበርንባት ሰዓት ሁሉንም ነገር አጫውተኛል። እኔ እየቀለድክ ነው? ነው እውነቴን ነው። በቃ ትጫወት እንጂ ድሮስ ወንድ አይደለ? የዛን ሌሊት እስኪ ስለ ራስህ ንገረኝ ስለ የባጤ ቆጡን ስዘባርቅ ነበረ። አሁን ግልጽ አልሆነልሽ የምትለኝ ነገር ለምንድን ነው የዛን ሌሊት ግልጽ እንዲሆንልኝ አላደረከው? ዜና በቃ ስለዛን ቀን ምሽት ዳግም እንዳናነሳ ተነጋግረን ነበር። ሌሎችን ካልሲዎች ስፈልግ ደውልልኝ። ታዲያስ እንዴት ነሽ? ታዘዣት ትንሿ ነዋ። ለኔ ቮድካ ኦሬንጅ አይብዛ። እሺ እኔም እንደዛው። አዎ እሺ። እዚህ ነው የምትዝናኑት? እዚህ ቤት እስካለች ድረስ የት ደርሳ እንደምትመጣ ማወቅ አለብኝ። ደግሞ እኮ ልጅቷን ያሰናበትኳት እሷ አለች ብለሽኝ ነው። ምን ቢያነ ብለህ ነው ሎል የምታረጋት? ቆይ ስራ ተቀጠረች እንዴ? የማላውቀው ነገር ካለ ንገሪኝ። ስለ ራሴ ሳላ አሁን ማይሞት ስለ ሸንኮሬ አለው እርሻን ለባለ ሀብት ትተህ ዝም ማለት ነው። እውነቱን ልንገርሽ፣ እኔ ግን ምን ነገር ስራው አላማረኝም። እንደውም አንቺን በሽታ ላይ ጣለችሽ እሷ ነች። አሁን በየምሽት የልከን ነው። እኔም ኮኪም ሆስፒታል አዳሪዎች ነው። እኔም አንቺን ያለው ብዬ እኮ ነው የተመለስኩትኝ። አጅሬ ሸንኮሬ ግን ልክ እንደማጅራም መጪ ጊዜው አልበቃ ብሏት እንደገና ደህና መሸሽ ሸንኮሬ። ደህና መሸሽ ወይ ስላልገባ የደጋገምኩብሽ። ወጣት ነሽ፣ በዛ ላይ ቆንጆ ነሽ። ምን አጣው ብለሽ ነው ሰው ባለ ጊዜሽ የምታቃጥዩ? አንቺ ግን ባልሽን ካባገጠችብሽ ሴት ጋር እንደዚህ ስታወሪ ትንሽ አይከብድሽም? ማለቴ ብዙ ሴት እንደዚህ አታወራም ብዬ ነው። ነፃ ሆነሽ አውሪ። ልክ እንደ ባልሽ ነሻ። እሱም በብዙ ነገሮች ነፃ ሰው ነው። ነፃ ሰው ነው? አዎና፣ ግልጽነቱ ደስ ይላል። ቁጥብ አይደለም። የኔ ባል ይቅርታ፣ አንቺ ጋር ጭምት ሰው ነው እንዴ? ኖ ኖ፣ አንቺ ጋር እንዳለው ነው። ቀስ ብለሽ ጠጪ፣ ልብሽን ይልጥሻል። እንዲያቃጥለኝ ስለፈለኩ ነው። እሺ እባክሽ፣ የት ነው ትውቃችሁ? አሁኑኑ አረጋግታ ነገር። እሺ እስካሁን ለምን አልደወልክልኝም ቢለኝ ምን መልስ ልሰጠው? አንተማ እንደሰማ ትነግረዋለህ። ግን ያሳምናል። ለሱ ችግር የለውም፣ እኔ ያሳምነዋለሁ። ወይ ሄሎ ሄሎ፣ አቶ ድንበሩ
ሀውካ አንቺ በጣም በእድሜ ትንሽ ልጅ ነሽ። እንዴት ሃይስኩል አንድ ባች ትሆኑ ቻላችሁ? ኖ እንዛ አይደለም ያልኩሽ። እኔ ሃይስኩል እያለሁ ነው ማቀው ነው ያልኩሽ። ያው ባለቤትሽ መኪና ይነዳ አይደል? አንድ ቀን በጣም ኃይለኛ ዝናብ እየዘነበ ከዚህ ታክሲ ጠብቅ ነበር። ያኔ ልፍት ሰጠኝ የተዋወቅ ነው። ቹቺ ነበርኩኝ ፈላ ከኔ ጋር ከመጋባታችን በፊትም ትውውቅ ነበራችሁ? ዶክተር አግኝቶ ሳይተውኝ በፊት እንደሚንቅሽ ታስቢያለሽ? አይ ምሁር ለመባል መቼም ሃይስኩል መጨረስ በቂ ይመስለኛል። እውነቱን ግን ልንገርሽ፣ ሁለተኛ ምርጫ እንደመሆን እንደ መናቂ የሚያምጠው አንም ላይ ይል እንደዚህ መሆን አይገባም። ተወኝ። ምንም እኮ አልሆነችም። ተወኝ። እኔ ነኝ ከፋይስ። አይ ቆይ እኔ ነኝ የምከፍለው። እኔ ነኝ ቤቴ መተሽ ማንቻ አትከፍይም። ግድ የለሽም። እንኳን መጠጥ ባሌን ጋብዤሽል እንዴ? እኔ መጠጥ ሳይሆን ሰው ነው የሚያሰክረው። ሰው አሁንም አልገባሽም? አንቺ ነሽ የምታሰክረው። እንደዚህ ስትሆኚ በጣም ነው ደስ የምትይው። እኔ ደግሞ እንዴት ቅፍፍ እንደምትይ እንዴት እንደምታስጠይ እኔ እኮ የማይገባኝ ለምንድን ነው ሁልጊዜ እንደ ህፃን ልጅ የምታይኝ? ህፃን ነህና። በእናትና በልጅ መካከል ገብቼ እሳት አላነድም። ነገ ወደ ሀገሬ መሄድ እፈልጋለሁ። አንቺ ደግሞ በሁሉ ነገር ኮፍ አትበይ። ስንት እቅድ አቅደን የምን ሀገር ቤት ነው እቅድ? አዎና፣ እሱ የኛ ጉዳይ ነው። እኔም አላውቀው። ሸንኮሬ እንግዲህ በደግም በክፉም ከኔና ከእናቴ ጎን ስለቆምሽ እግዚአብሔር ብድሩን ይክፈልሽ። ለአንዳንድ ነገር የሚያስፈልግሽ ከሆነ ገንዘብ እኔ ልሰጥሽ እችላለሁ። በጠዋት ተነስተሽ ግን ወደ ሀገር ቤት ግቢ። እራክን አበላም ወይ? በቃኝ። ነስቲ አንቺ በር ክፈች።